ማሻአላ በለው እንጂ ኮሜንት ስር ማሻአላ ሌላ አንተ ያቀራው ነኝ አንተ ያዘዝካቸውን ነገር ሁሉ ይኸው እኔ እንዳልኩ አሟልቼ ፈትቻለሁ። አሁን መርከቡ ይመለሳል። የሚደረገው ነገር ይደረጋል። እስከ ፍጻሜ ድረስ ከእኛ ጋር ትቆያለህ። ከዛ ማሜ ይናገር። ማሜ ያውና ሌላው ዝም ይበል። ማሜ ያራዳ ልጅ ወንድሜ ባይሆን ይቀጫኝ ነበር። እሺ ማሜ ሄሎ ሚስቴ አሁን እያፈጠረች ነው። ታፍጠር ሰሚር ክትፈጠሪ ማሜ እንዴት ማድረግ እንዳለብን አንተ ብትመራን ደስ ይለኛል። ከየት እንጀምር? አንተ እንዳንድ ታላቅ ወንድም እንግዲህ ረሱላችንም እንዳሉት ሐዲስ ላይ ብዙ ቦታው በመረጃ ማለት ነው አባት አንድ ሰው አባት ከሌለው ታላቅ ወንድም እንደ አባት ነው ይባላል። ለዛ ማለት ነው አንተ ያዘዝከኝ ነገር ወላሂ ሱመ ወላሂ ማለት ነው ከዛ ዱከን አድርጌላታለሁ። ግን እሷ ተናጋ ስላለች በዛን ጊዜ ምንም አይነት ነገር እንትን ማለት አልፈለገችም። ተናጋለች። ነፍሰ ጡር ናት። ዝም ማለቱን ነው እንትን ያልኩት። እጄ ብለምናት ምን ብላት ተናጋ ስላለች አንተንም ዝም አልኩ። ስትረግጠኝ ምናምን እዛኔ መናገር ማሜ እኔ እኮ ያዘዝከኝ ነገር ሁሉም አድርጌያለሁ። እሷም ቢያለች ብል እሷን ትቀየማታለህ። እናንተን ላለማጣላት መሀል ላይ ማለት ነው። ለምን እሷ ያለችበት ስሜት በውስጥም ነገር ያለው ተቆርጣለች። አዎ ተቆርጣለች። አንተ ማጣቃቸው ሚዲያ ላይ ያለጡ ነገሮች ብዙ አሉ። ሁለን ለመናገር ያን መናገር ስላልፈለጉ አንተ ጋር መቀያየም ከእሷ ጋር መቀያየም ስላልፈለጉ የጎዳዋትን ነገር አላህ ስለሚያይ በቂ ነው ብዬ ዝም አልኩ። አልሐምዱሊላህ ቀኑ ደረሰ። ትናንትና ያለው ነገር በአንድ ሴት ብቻ ሶዬ የምትባል እህታችን እንደውም ሶዬ ትሽል ሆና ሶዬ የምትባል እህታችንን እንዳንድ ታላቅ ወንድም ማለት ነው እንድታመሰግን እንፈልጋለሁ። ሶዬ ካለች የረጉላት እና ትምጣ። እዚህ ዱባይ ነው ያለችው። ወላሂ ለአዚም አንድ ሴት ልጅ